ሊዲያ ትሁትን ይቅርታ ጠየቀቻት። ትሁት ያየችውን ነገር በፍጹም ማመን አቃታት። አባዬ የተመለከቱት ነገር ስላለ ተመስገንን ወደ ራሱ እንዲመለስ መከሩት። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ክቡራንና የተከበራችሁ ውድ ኤርትራኖች፣ ውድ ኢትዮጵያኖች፣ በዓለም ስር ያላችሁ ለስራ ሁላችንም የተበታተን ሰዎች ሰላም ናችሁ? ሰላማችሁ የበዛልኝ ይሁንልን። ሰላም ለዓለም፣ ሰላም ለኢትዮጵያ በማለት ዛሬ ይዤ የመጣሁት የትሁት ድራማ አክሽን ድራማ ነው። ትሁት ድራማ በጣም ገራሚና ደስ የሚል አስተማሪ የሆነ ድራማ ነው። ድራማውን እስከ መጨረሻ እየተመለከታችሁት አክሽን መልክ ይዤ መጥቻለሁ። ላይክ እያደረጋችሁ ቻናሉን ደግፉት። የሚሰማችሁና ለቻናሉ ደግሞ ያቀረብነው ነገር ደግሞ አስተያየት ነገር ካላችሁ ከስራ ኮመንት መስጠት ትችላላችሁ። አስተያየታችሁን ገንቢ የሆነም ይሁን ማንኛውም አስተያየት እንቀበላለን። አሁን ወደ ድራማው። ትሁት አሁን ላይ ከተመስገን ጋር የተፈጠረውን ነገር ማረጋጋት አልቻለችም ማለት ነው። ትሁት እንግዲህ አሁን ላይ የተመስገን በፊት የነበረችው ፍቅረኛዋ አሁን ከሱ ጋር ስለተቀራረቡ ይሄ ነገር በጣም ስጋት ውስጥ ነው ያስገባት ማለት ነው። ስጋት ውስጥም ከመግባትም ቅናቱ ቢጤ ውስጥ ነው የገባችው ማለት ነው። አሁን ላይ ከተመስገን ጋር ትሁት ያው መግባባት ቢያቅታቸውም ያው ትሁት የተመስገን ፍቅረኛው የበፊቱ የነበረችው ስለመጣች እንግዲህ ቅናት ብጤ ውስጧን ያንገበገባት ይመስላል ማለት ነው። በዛ ላይ ደግሞ አሁን ላይ ምንም ነገር ባትመለከትም ያየችው ነገር እና የተረዳችው ነገር በጣም አናዷታል ማለት ነው። ምክንያቱም የተመስገን የበፊት የነበረችው ፍቅረኛ አሁን ላይ ትሁትን ያሳየቻት የንቀት ቢጤ እንግዲህ እሱ ነገር ውስጧን ሲያስበሳጫት ነው ስንመለከት የነበረው። እንግዲህ ትሁት ያው የምትበሳጭበትና ውስጧን ያው ነገሩ እንዲባባስና ከተመስገን ጋር ግንኙነታቸው መስማማት ያቃታቸው ምክንያት እንግዲህ ያው የተመስገን ጓደኛ ስለመጣች አሁን ላይ ከእሷ ጋር ምንም ነገር ግንኙነትና የሆነው ነገር ባታይባቸውም እሷ የጠረጠረችው ወደፊት ያው እሷ ቆንጆ ስለሆነች እኔ ደግሞ አስጠሊታም ስለሆንኩኝ ምናልባት ወደ እሷ ሊሄድ ይችላል የሚለው ነገር ውስጧ ጥርጣሬ ስላለባት አሁን ላይ ያው የምታሳየው እና ውስጧ እየረበሻት ያለው ነገር ይሄ ነው ማለት ነው። እንግዲህ ትሁት የምታደርጋቸው ነገሮች እንግዲህ ሁሉም ግራ ቢገባቸው በተለይ ደግሞ ተመስገን ትሁት የምታደርገው ነገር በጣም እያበሳጨው ነው እና እየተናደደ ነው ያለው። ቢያስረዳት ቢሞክርም እሷ በፍጹም ልትረዳው አልቻለችም ማለት ነው። የድሮ ጓደኛዬ ነች፣ ጓደኛዬን ብትሆን አሁን ላይ ከእሷ ጋር ምንም ፍጹም ግንኙነት አይኖረንም፣ ሊኖረንም አይችልም ብሎ ሊያሳምናት ቢሞክርም ትሁት እንግዲህ ያው የዋዛ ሰው አልሆነችም። እንግዲህ ወደፊት የሚፈጠረው ምናልባት የታያት ነገር ሊኖር ይችላል። አሁን ላይ እሱ ያን ነገር በፍጹም ልታምን አልቻለችም ማለት ነው። ትሁት እንግዲህ አሁን ላይ እንደዚህ ብትሆንም ተመስገን ለእሷ ብሎ የከፈለው ዋጋና ሁለቱ አሁን ላይ በጣም እንደሚዋደዱና እሱም እሷን እንደሚወዳት ይሄ ሁሉ ዋጋ ከፍሎ እሷን ለማግኘት ያደረገውን ነገር በፍጹም የምትረሳው አይደለም። ግን ሆኖም በሰርጋቸው ወቅት አሁን ለመጋባት ደስታቸውን ለመካፈል ባሉበት ወቅት እንግዲህ ያው የተመስገን የድሮ ጓደኛው በመምጣት ይሄንን በማየት እንግዲህ ትሁት የምታረጋቸውና ውስጧ የማያሳምናት ነገር እንግዲህ ሌላ ችግር ይዞ የመጣ ይመስላል። ትሁት እንግዲህ ያው ተመስገን የሚላትን ነገር በፍጹም ልትረጋጋ አልቻለችም እና ልትሰማው አልቻለችም ማለት ነው።
በእርግጥም ሊዲያ እንግዲህ የመጣችው አመጣጧ ያው ለተንኮል ነው የመጣችበት መንገድ ማለት ነው። እንግዲህ ተመስገን እንደሚያገባው ሁሉ ታውቃለች ማለት ነው። ስለዚህ ይሄንን ነገር እንግዲህ ለሱም በቀጥታ አንተን በፍጹም ልረሳህ አልችልም፣ በጣም ነው የምወደው፣ የልጅነት ጓደኛዬ ነህ በማለት እንኳን በቀጥታ ስትነግረው ነበረ ማለት ነው። እሱ በበኩሉ ተመስገን በበኩሉ እኔ ከአንቺ ጋር ምንም ፍጹም ጓደኝነት ሊኖረን አይችልም፣ በእህትነት አብረን ልንቀጥል እንችላለን፣ የበፊቱ በፊት አበቃ በማለት ሲላት ነበረ ማለት ነው። አሁን ላይ ሊዲያ ያው የመጣችበትና ያቀራረቧ ነገር እንግዲህ በሆዷ የሆዷን ይዛ የተመስገን የትሁት እንዳይሆን ስለፈለገች እንግዲህ የሆዷን ይዛ ነው የመጣችው ማለት ነው። ትሁት በበኩሏ እንግዲህ የሊዲያ አመጣጥ በውስጧ የሆነ የታያት ነገር ስላለ እንግዲህ ይሄንን ነገር ከእሱ ጋር አብረው ግንኙነት እንዳይፈጥሩ እና የምትበሳጭበትን መንገድ ይሄ ነው ማለት ነው። ተመስገን በበኩሉ የትሁትን ሁኔታ በማየት እንግዲህ ነገሩ ይሄ እንደዚያ ነገር አይደለም፣ ለምንስ አንቺ እንደዚህ ትሆኛለሽ ብሎ ነገሮችን ሊያስረዳት ቢሞክር እንግዲህ ትሁት የባስ ብላ በብስጭትና ውስጧን በመኮሳተር እየተናገረች ነው ያለችው። ብላ ደግሞ የምትመልስለት ቃላቶች መጥፎ ነገሮች ስለሆነ እንግዲህ ተመስገን ያው እሷ የምታደርገውና የምትመልስለት ነገር ያው እሱ ምንም በማያውቀው ሁኔታ ይሄንን ነገር እያደረገች ስለሆነ በጣም እየተባሰጨና ይባስ እንግዲህ ከእሷ የማይጠብቀው ነገር እየተናገረችም ስለሆነ እሱ በጣም እያበሳጨችው ነው ያለችው። ምናልባት እዚህ ጋር ትልቅ ክፍተት ሊፈጥር ይችላል ማለት ነው። አሁን ላይ ትሁት የምታደርጋቸው ነገሮች እንግዲህ ያው ተመስገን ቢነግራትም እንግዲህ እሷ ደግሞ ውስጧ እያሳመነችው እና ውስጧ የሚመስላት ነገር ለእሷ እንደተቆረቀረ ነው እየታየት ያለው ማለት ነው። ስለዚህ እንደዛ ብላ ስትመልስለት እንግዲህ እሷ ለተመስገን ስትመልስለት ተመስገን ደግሞ ይህን ነገር ማመንን ስላቃተው እንግዲህ አሁን ላይ ብስጩ ነው የሆነው። ምናልባት እዚህ ጋር የሰርጋቸው እለት እየደረሰ እየመጣ ባለበት ሰዓት እንግዲህ ይሄ የትሁትና የተመስገንን ግንኙነት ሊያሻግረው እየደረሰ ይመስላል ማለት ነው። ሌላው ደግሞ ሊዲያ እንግዲህ ያው እኔ ጥፋት ካጠፋው ይቅርታ ልጠይቃት በማለት እንግዲህ ትሁት ጋር ሄዳ ይቅርታ በምትጠይቅበት ሰዓት እንግዲህ ለምንስ ጠየቅሽኝ በማለት በያው ትሁት እራሷን ሊዲያን በጥፊ የመታቻት ማለት ነው። ስለዚህ እዚህ ጋር ያናደዳት ነገር ደግሞ ራሷ ጥፋተኛ ባልሆነች ነገር እንግዲህ መታ እኔንስ ለምን ጥያቄ ይቅርታ ትጠይቀኛለች ብላ እንግዲህ ይሄንን ነገር ደግሞ በውስጧ የሆነ ነገር እያዜረች ነው ያለችው ማለት ነው። ትሁት እንግዲህ እዚህ ጋር ትንሽ ትልቅ ጥፋት አጠፍታለች ማለት ነው። እንግዲህ ለይቅርታ ተመስገን ሊዲያን ቤት ድረስ ይዞ በሚመጣበት ሰዓት እንግዲህ እሷ በመበሳጨት ለምንስ ይቅርታ ትጠይቀኛለች ብላ በጥፊ የመታቻትን ነገር እንግዲህ እዚህ ጋር ትንሽ ስህተት እየፈጠረች ነው ያለችው። ሊዲያ እንግዲህ የመጣችበትና ተመስገን የመጣበት መንገድ የእውነት እርቅ ሊፈጥሩ ብለው ነበረ ማለት ነው። ሊዲያ እንግዲህ አሁን ላይ የሆዷን ይዛ የምትፈልገውን ነገር እስከምታገኝ ድረስ አንገቷን ደፍታ መረቀትን የመረጠችው ማለት ነው። ሌላው እንግዲህ ያው ትሁት ተመስገን ቤት ድረስ ይዟት በመጣቻት ሰዓት እንግዲህ ለምንስ ትመቻታለሽ? ለምንስ ምንም ባላጠፋችሁ ይቅርታ ልትጠይቅሽ በመጣችሁ ለምን ትመቻታለሽ? በማለት ቢላትም ነገሩን ለማረጋጋት ብሎ ቢላትም እሷ እንግዲህ በመበሳጨት አንተ ለእሷ ነው የምታግዘው ለእኔ አይደለም፣ ለእሷን እየተቀረቀርከው በማለት እሷን በመበሳጨት እንግዲህ እሱንም እስከ መጣላት ድረስ ነው የደረሰችው ማለት ነው። ስለዚህ አሁን ላይ ትሁት ያው የሚያበሳጫት ነገር ቢኖር እንግዲህ ውስጧም እየተሰማት ያለው እኔ እንግዲህ እንደዚህ ብለው አሁን ላይ እሱ ወደ እሷ ነው የሚሄደው እውነት መስሎት እሷ ጋር ነው የሚሄደው በማለት እንግዲህ ውስጧን እያሰላሰለች እና እያለቀሰችበት ያለችበት መንገድ ቢኖር ይሄ ነው ማለት ነው።
እንግዲህ ትሁት የሰራችው ነገር ያው ውስጧን ስላበሳጫትና ለምንስ እንደዚህ ሰራው እውነትም ያው ተመስገን ወደ እሷ ሊሄድ ይችላል በማለት ይሄ ውስጧን እያሰላሰለና እያለቀሰች ያለችበት ነገር እንግዲህ ለማሜ ብትነግራትም ነገሮቹ ያው እንደዚህ መላ እንድትሰጣት ብላ ብታማክራትም ማሜ እንግዲህ ነገሮቹን አንቺ በብላት ማድረግ ይኖርብሻል፣ መረጋጋት ይኖርብሻል፣ እሱን ለማምጣትና ከእሷ ከአንቺ ወደ እሷ እንዳይሄድ ማድረግ ያለብሽ ራስሽን መረጋጋት ይኖርብሻል። ነገሮችን በትህትናና በመረጋጋት ማድረግ ይጠበቅብሻል በማለት ስትነግራት እንግዲህ ትሁት አሁን ላይ የሚደረገውን ነገር በፍጹም እኔ ልታገስ አልችልም በማለት ነው የመለሰችላት ለማሚ። ስለዚህ አሁን ላይ ትሁት ትልቅ ችግር ውስጥ ነው የገጠማት ማለት ነው። ተመስገን በበኩሉ እሱ ያላሰበውና ነገሮቹ እንደዚህ ይፈጠራል ብሎ ያልጠበቀው ነገር ነው የተፈጠረበት ማለት ነው። ሌላው እንግዲህ ቲና ያው ከተደበቀችበት መታለች ማለት ነው። እንግዲህ ሆን ብላ የሄደችበት መንገድ እንግዲህ የሰውን ብር ይዛ ነበረ የሄደችው። በዚህ ወቅት ተመስገን ለምንስ እንደዚህ ጠፋሽ፣ ለምንስ እንደዚህ ያደረግሽ ብሎ በሚጠይቅባት ሰዓት እንግዲህ እሷ መልስን እየሰጠችው የነበረው እነሱ ከኔ የበለጡ እኔን ጥፋተኛ ሊያደርጉ ነበረ፣ እኔ ደግሞ ወንጀል ሊያደርጉና ወደ ወንጀል ሊወረውሩ ነበረ። እኔ አስቀድሜ ነቃውባቸው፣ ስለዚህ ብሩንም ይዤ ሄድኩኝ ሰራውላቸው በማለት ነው እየመለሰችለት የነበረው ማለት ነው። ተመስገን በበኩሉ እንግዲህ አሁን ላይ መጠንቀቅ ይኖርብሻል፣ እንግዲህ ይሄንን ነገር እንደዚህ ነገር ስላደረግሽ ለወደፊትሽ መጠንቀቅ ይኖርብሻል ብለው እየለት ነበረ ማለት ነው። በዚህ ወቅት እንግዲህ መሌ አግኝቷት ራሱ ከተመስገን ጋር አብረው ሆኖ አይቷቸው ነበረ። በዚህ ሰዓት የወንድሜን ብር ይዘሽ ጠፋሽ፣ ለምንስ ይዘሽ ጠፋሽ? ብሩን ብትመልሽ ይሻልሻል ብሎ እያስጠነቀቃት ነበረ ማለት ነው። እሱ እንደዚህ ቢላትም እንግዲህ እሷ ግን የመለሰችለት ነገር ቢኖር እንግዲህ እሷ የወጣችበት በዛ ሰዓት የጠፋችበት መንገድ እንግዲህ እሱ ሊስማት ባለበት ሰዓት አስገድዶ ሊደፍራት ባለበት ሰዓት እንግዲህ ነው በዛ ሰዓት ነው የወጣችው። ስለዚህ አንተ ለእኔም እንደዚህ ብትናገር እኔ ደግሞ አስቀድሜ ይሄ ነገሮችን እናገርብሃለሁ እያለችው ያለችው ማለት ነው። ስለዚህ እንግዲህ ይህንን ነገር በምትልበት ሰዓት እንግዲህ ስላመሸማቀቀችው እሱ መላን የፈጠረው ማለት ነው። እንግዲህ ያስበው መላ ቢሆን እሷን በፍቅር ወጥመድ ውስጥ ከቶ እንግዲህ የወንድሙ ሀብት ወደ ራሱ ሊያደርግ ነው ያሰበው ማለት ነው። እሱ ቢያስብም እንግዲህ እሷ ግን በቀላሉ የምትረታና በቀላሉ የምትሸነፍ ሰው አይደለችም። ስለዚህ ለሱ እዚህ ጋር ትልቅ እዳ ነው የምትሆንበት ማለት ነው። የመሌ ወንድም እንግዲህ ነገሮቹ አስቀድሞ እንዳይበላሹና የእሱ የሚያደርጋቸውን ነገሮች እንግዲህ መሌ ጋር ደርሶ ከመሌ ጋር ከወንድሙ ጋር ያው እንዳይቀያየም አስቀድሞ ስለፈለገ ሊዲያን ሊያገኛት በእሱ አስቀድሞ ማግኘት ስላለበት እንግዲህ ያው ያቀደው ነገር ያው ተሳክቶለታል ማለት ነው። ምክንያቱም ተመለሰ አስቀድሞ ሊዲያን ቢያገኛት ከወንድሙ ጋር የመጨረሻ እንደሚቆራረጡና የወንድሙ ጉድ እንደሚወጣበት ስላወቀ አስቀድሞ ነገሩ ከመበላሸት ብሎ እሷን ለማግኘት ነበረ ያሰበው። እንግዲህ አግኝቷታል። ምናልባት እንግዲህ እሷን አግባብቶ በሆነ መንገድ ማርኮ ነገሩን ሊሸፋፍነው ይችላል ማለት ነው። አባዬ እንግዲህ ተመስገን የሚያደርገው ነገር በጣም ነው እያሳሰበው ያለው ማለት ነው። ስለዚህ እያሳሰበው ስለሆነ እንግዲህ ለተመስገን የምታደርገው ነገር ብታስተካክል ይሻላል። ትሁት እንግዲህ አንተና እሷ የምታረጉትን ነገር በማየት እንግዲህ ውስጧ እያሰላሰናና ቅናት ብጤ ውስጥ ገብታለች። ስለዚህ ነገሮችን ማስተካከል ይኖርባል ብሎ እየነገረው ነበረ ለተመስገን። ተመስገን በበኩሉ እንግዲህ ሊዲያና እሱ ምንም ነገር ያላጠፉት ነገር እንዳላየ ያጠፉት ነገር እንዳሌለ ስላወቀ እንግዲህ እሱ ምንም ከምንም ቦታ አልቆጠረው ማለት ነው። ስለዚህ አባዬ የተመለከተው ነገር እንግዲህ ነገሮቹ ከመበላሸቱ
አስቀድሞ ነገሮችን ማስተካከል ይኖርብኛል ብሎ እንግዲህ ትሁት የምትሆነውን ሁኔታ በማየት ያው በብስጭትና በመናደድ ነገሮችን እያደረገች ስለሆነ ይሄ ነገር ደግሞ በኋላ መጨረሻው የሚመጣው አስከፊ ነገር ስለሆነ እንግዲህ ለዛ ነው ተመስገንን ጠርቶ አባዬ እየመከረውና እየነገረው የነበረው ማለት ነው። ሆኖም ግን ተመስገን ያው እየሰማም ከሊዲያ ጋር በፍጹም ሊያቆም አልቻለም ግንኙነቱ ማለት ነው። ያው እሷ ቅናት ቢጤ ብቻ ነው እያንገበግባት ብሎ ስላሰበ እንግዲህ አሁን ላይ ከሊዲያ ጋር ግንኙነቱን እየቀጠለ ነው ያለው ማለት ነው። ይሄ ነገር ደግሞ ወደፊት እንግዲህ ይዞ የሚመጣው መዘዝ አደገኛ የሆነ ሁለቱን የሚለያያቸው በሰርጋቸው ወቅት እንግዲህ ያው ሊዲያ አስባበት ስለመጣች በሰርጋቸው ወቅት እንግዲህ ነገሩ ሊገለባበጥ ይችላል ማለት ነው። የሚገርመው ደግሞ ሌላ ነገር እንግዲህ ትሁት ተመስገንና ሊዲያ አብረው ቁመው እያወሩ ተመልክታቸዋለች ማለት ነው። ይባስ ብሎ እንግዲህ ሊዲያ ተመስገንን ጉንጩን ስትስመውም ተመልክታለች ማለት ነው። እንግዲህ ይሄ ነገር ለእሷ የሚመስላት እኔ የገመትኩትና እኔ ያሰብኩት ነገር ትክክል ነው ብላ ነገሮችን ልታስብ ትችላለች ማለት ነው። ሊዲያ እንግዲህ ትሁት ጋር ሄዳ ይቅርታ ጠይቃለች። ይቅርታ አድርጊልኝ በማለት እንግዲህ ነገሮችን ለማስተካከል እየሞከረች ነበረ ማለት ነው። እንግዲህ ተመስገንና ሊዲያ ግንኙነታቸውን ካላበቁ በስተቀር እንግዲህ ትሁትና ተመስገን ፍቅራቸውን የማይቀጥሉ ይሆናል ማለት ነው። በዛ ላይ ደግሞ ቀጥለው እንኳን ቢሆን አብረው ተጋብተው ቢሆን እንግዲህ ሁለቱም እንግዲህ ቤታቸው የሚጨቃጨቁና የማይስማሙ ሰዎች ነው የሚሆኑት። ይህ ደግሞ ጭቅጭቅና አለመስማማታቸው ደግሞ ሌላ ችግር ይዞ ነው የሚፈጠረው ማለት ነው። እንግዲህ አሁን ላይ ያየችው ትሁት እንግዲህ ያየችው ነገር ተመስገንና ትሁትን የሚያባብስ እንጂ የሚያረጋጋ አይደለም። እንግዲህ ያው ሊዲያ ተመስገን ጉንጩን ስትስም ነው ያየቻት። በዛ ላይ ከዚህ በፊት እንግዲህ በጥፊ የመታቻት እንግዲህ ሸኝቶኛል ባለቻት ወቅት ነው በጥፊ የመታቻት። አሁን ላይ ደግሞ እየተመለከተችው ነገር ደግሞ በጣም ሁለቱን የሚያራርቅና ይባስ ደግሞ እሷን የሚያናድዳት ነገር ሆኖ የተመለከትነው እንግዲህ